የሚገርማችሁ መጽሐፍ ቅዱስን ስታነቡ በተለይ በዚህ ዘመን ያለን ክርስቲያኖች በዚህ ዘመን ያለን ምዕመናን ከክርስቶስ ይልቅ በጣም የምንመስለው ፈሪሳውያን ነው። ጸሐፍት ፈሪሳውያን አሉ አይደል? ብዙ ጸባዮቻችን ከነሱ ጋር የሚገጥሙ ጸሐፍት ፈሪሳውያንን ካልበለጥም ደግሞ የእግዚአብሔር መንግስት ልንወርስ አንችልም። ጽድቃችሁ ከጻፎችና ከፈሪሳውያን ጽድቅ ካልበለጠ መንግስተ ሰማያት ምን አትወርሱም ተብሎ ከነሱ እንኳን ትንሽ መሻል አለ። ግን በሚገርም ሁኔታ ክርስቲያን ማለት ክርስቶስን የሚመስል ነበር። ብዙ ጸባዮቻችን ግን የፈሪሳውያን ጸባዮች። ፈሪሳውያን ምን አይነት ሰዎች ነበሩ? ግብዞች፣ የሚመጻደቁ፣ ኃጢአተኛን ሲያዩ የሚፈርዱ ሰው ላይ በጣም ብዙ ሰዎች ክርስትና ውስጥ ሆነው በሰው ኃጢአት በጣም ሲፈርዱ ክርስትና እንዲህ ከሆነስ በአፍንጫዬ ይውጣ ብለው በጣም ብዙ ሰዎች ከክርስትና ወጥተዋል። ቤተክርስቲያን ወክለው የሚሳደቡ ሰዎች አሉ። የሰው የምግባር ስህተት ስናይ እንዴት አይነት እንደምንጨካከል እኛ ኃጢአት የምንሰራው ሁሉ መስልም እኮ በተለይ ደግሞ በዚህ በሶሻል ሚዲያ ዘመን በሚገርም ሁኔታ የሆነ ሰው አይውደቅ ብቻ ደግሞ ተሳዳቢዎቹ ሶሻል ሚዲያ ክፋቱ ምንድነው? ሲሳደቡ ተሳዳቢዎቹ እገሊት የኪዳነ ምሕረት ልጅ እገሌ ገብርኤል ልጅ ምናምን አለው። ቅዱስ አስላትም አሉት። ሰው እንደው ራሱን ወክሎ የሚሳደብ ምን አለ? በኪዳነ ምሕረትን ቢተዋት መሬታችን በሚያሳዝን ሁኔታ በጣም ፈራጆች ሰው ላይ እንከን ስናገኝ በጣም ክፉ ቃል የምንናገረው ወደ ቤተክርስቲያን ቀርበናል፣ እግዚአብሔር እናውቃለን ምን በዚህ ምክንያት ጸሐፍት ፈሪሳውያን መስለው ጸሐፍት ፈሪሳውያን ሰው በጣም ይንቃሉ። ኃጢአተኛ ብለው ደፍረው ሰው ላይ ይናገራሉ። ይቺ ሴት እንዴት አይነት ዘማዊ መሆኗን ቢያውቅ ኖሮ እኮ አያስጠጋትም ነበረ፣ ነቢይ ከሆነ እንዴት አይገለጥለትም እያሉ ይናገሩ ነበር። ራሳቸውን ደግሞ ይመጻደቃሉ። ቆመው በሳምንት 2 ጾማለሁ፣ አስራት አወጣለሁ፣ እንደዚህ ኃጢአተኛ ስላላደረከኝ ምን እልሃለሁ እግዚአብሔር ያሳያቸው። ጸሎቱን ትተው የእሱን ኃጢአት ገምግመው የእነሱን ጽድቅ ገምግመው ከሱ በጣም ከባድ ለታይታ ለግብዝነት። ይሄ የፈሪሳውያን። ክርስቶስ ግን እንደዛ አልነበረም። የኃጢአተኞች ወዳጅ ነበር፣ መፍቀሪ ኃጥአን። በሚደንቅ ሁኔታ የታየው ከቀራጮች ጋር በጣም ሰው ከሚጠላቸው ጋር ከዘማውያን ጋር ቤታቸው ገብቶ ዛሬ በቤት እገባለሁ ሰው በጣም የሚልቃቸው ሰዎች ስምዖን ዘለምጽ ስምዖን ቤት ለምጽ እንግዲህ የዛን ጊዜ ኃጢአት ምልክት ነበር። እሱ ቤት ሲገባ አይታ ነው ባለ ሽቷ ማርያም እሱ ቤት ሳይንቅ ከገባማ እኔንም አይንቀኝም ብላ ሽቱ ይዛ ሄደች። ማንንም የማይንቅ ነበር ክርስቶስ። የሰዎች ድካም ላይ የማይፈርድ ነበር። ፈራጅ ሆኖ እኮ ነው ደግሞ የሚገርመው። ፈራጁ ማን ነው? እሱ ነው። ቢፈርድ ስራው ነው። አትፍረድ አይባልም እግዚአብሔር